በንግግራቸው መሃል ፎርዛት ማተር ማለት ያበዛሉ። ሲናገሩ ቆጣ ቆጣ ይላሉ። ድምጻቸው እንደ መልካቸው ኮስታራ ነው። አጠር ቀጠን ያለ አቋማቸው የሀገር መሪ ከመሆን አላገዳቸውም። በእርሳቸው የተመራች ሀገር ትርፏ የደም ጎርፍ እንደነበር ብዙዎች ይስማማሉ። ጥቂቶች ደግሞ በእርሳቸው የተመራች ሀገር አንድነትን ማተርፋለች ሲሉ ይከራከራሉ። እርስዎ ምን እንደሚያስቡ ዛሬ ነግሩናል። በመጀመሪያ ግን እርሳቸውን እንስማቸው። ወደ ኢትዮጵያ ስልክ ደውለዋል። ለምን ይደውላሉ ሲባሉ የፌዴራሉ መንግስት ከኦነግ ሸኔ ጋር እያደረገ ስላለው ድርድር ለጠቅላይ ሚኒስተሩ የምሰጠው ሐሳብ አለኝ ብለዋል። ስለ ኦነግም የማውቀው ሚስጥር አለ ብለዋል። ምን ይሆን ሚስጥሩ? ከዚህ ቀደም በፕሪቶሪያ ስለነበረው ድርድር ደውለው ከጠቅላይ ሚኒስተሩ ጋር የተጋሩትን ሐሳብ ሰርተንላችሁ ብዙዎቻችሁ ወዳችሁት ነበር። ይሄ ሶስተኛው ክፍል ነው። ጠቅላይ ሚኒስተር አብይ ከኮሎኔል መንግስቱ ኃይለ ማርያም ጋር ያደረጉትን አጭር የስልክ ውይይት ካስደመጥናችሁ በኋላ ጓድ መንጌ የኦነግ መስራች ስለነበረው ቀደምት መሪ ባሮ ቱምሳና ስለ ኦሮሞ ፖለቲካ ለጋዜጠኛ ገነት አየለ የነገሯትን ሚስጥር እንነግራችኋለን። አብራችሁን ቆዩ። ሃሎ፣ ይሄንን ሃሎ ተወይም ብለህ አልሰማልከኝ ጓድ አብይ? ይቅርታ ጓድ፣ ለምዶብኝ ነው። ሃሎ የሞኖፖል ካፒታሊስቶች ቋንቋ ነው ብዬህ ነበር። ያው የልምድን ነገር ምን ያደርጉታል፣ ለምዶብኝ ነው። ፎርዛት ማተር ኢትዮጵያ ውስጥ የባህል አብዮት መነሳት አለበት። አይ ጓድ፣ አሁን ምንም የሚነሳ አብዮት አንፈልግም። አሃ፣ ያለ አብዮት እንዴት ይኖራል ጎበዝ? መነሳት ካለበት የተከልናቸው ችግኞች እንዲነሱ የውሃ አብዮት እንጀምራለን እንጂ ምን? ይቅርታ ያደርጉልን ጓድ፣ ሌላ አብዮት አንፈልግም። ወንድ ልጅ አብዮት ጠልቶ እንዴት ይሆናል? ያለ አብዮት እንዴት ይኖራል? የእናንተ አብዮት የታደረሰን ብለው ነው። ፎርዛት ማተር ስም አልሰጣችሁትም እንጂ እኮ አሁንም አብዮት ውስጥ ናችሁ። የምን አብዮት ጓድ? የድርድር አብዮት። ድርድር አዲስ የፈነዳ አብዮታችሁ ነው። ፕሪቶሪያ ድርድር፣ ታንዛኒያ ድርድር፣ ፎርዛት ማተር የድርድር አብዮት ውስጥ ናችሁ። ያው ሰላም ይሻላል ብለን ነው። መቼም ይረዱናል። እኔ እንኳን የምረዳህ የኢትዮጵያን ጠላቶች እያሳደድክ ቂጣቸውን በሳንጃ ብትወጋልኝ ነበር። የሚወጋው እኮ ተወግቷል ጓድ። መተንፈስ ያለበት ብዙ ጎማ አለ። እኛ በሰሜን በምዕራብ ያበጡ የአዳሪ ርዝራዥ ጎማዎችን ያስተነፈስነው በድርድር አይደለም። እና በምንድን ነው? በሳንጃ። አይ ሳንጃ እንኳን ዘመኑን የዋጀ መሳሪያ አይደለም። እና ምንድን ነው ዘመኑን የዋጀው መሳሪያ? ሚሳይልም ድሮንም አለ። እንዴት ሳንጃ ይላሉ? ቢሆንም ግን እኛ የመወጋጋት ፖለቲካ ለማቆም ነው እየሰራን ያለ ነው። እንደ ሸኔ የሚያራምደው ርዕዮት እኮ የሳንጃ ነው። ምንድን ነው የምትለው ጓድ አብይ? በሳንጃ አይደለም እንዴ ንጹሐን የሚገድለው? በሳንጃ የሚገድልን አማጺ ቂጡን መውጋት እንዴት ነውር ይሆናል? ያው እነሱ ነወሩ ብለን እኛም ነውረኛ አንሆንም። የሳንጃ አመለካከት ዘመኑን የዋጀ አይደለም። የኦነግ ሸኔ አመለካከትስ ዘመኑን የዋጀ ነው ጓድ አብይ? ነው ወይ? የኢትዮጵያው ሕዝብስ ትግሬ፣ አማራ፣ ኦሮሞ፣ አፋር፣ ሲዳማ እያለ የሚከፋፍል ሐሳብ መስማት አልሰለቸውም? አልቸከውም? አልመረረውም? አላንገሸገሸውም ወይ ጓድ አብይ? አንገሽግሾታል። ፎርዛት ማተር ሳንጃም ሸኔ፣ ሸኔም ሳንጃ ናቸው። እሾህ በእሾህ ነው የሚወጣው። እስቲ በድርድር እንሞክረውና እምቢ ካለን እርሶ እንዳሉት በእሾህ እናወጣዋለን። እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። በነገራችን ላይ ጓድ አብየት ሸኔ አትበሉኝ ብለዋል። እና ማንን በላቸው? የኦሮሞ ነጻነት ሰራዊት። ጠንቄም ነጻነት። ስማ፣ እኛ ሀገሪቱን ከባዕድ ወራሪ ነጻ ስናወጣ ነው ይኖር ነው። እነሱ የኦሮሞን ህዝብ ከማን ነው ነጻ የሚያወጡት? እንጃ ጓድ። ጠይቃቸው። ነጻ በወጣ ሀገር ነጻ አውጪ ምን ይሰራል ብለህ ጠይቃቸው። እሺ ጓድ፣ ጠይቃቸዋለሁ። እንግዲያውስ አንድ ሚስጥር ልንገርህ። የምን ሚስጥር ጓድ መንግስቱ? አሁን የምትደራደራቸውን ሸኔም በለው ነጻ አውጪ ከመሰረቱት መሃል አንዱ ከኛ ጋር ይሰራ ነበር። መቼም ታውቀዋለህ። ባሮ ቱምሳ ነው ጓድ? አዎ፣ ባሮ ቱምሳ ከኛ ጋር ይሰራ ነበር። ከጠቀመ ስለሱም ስለ ኦሮሞ ፖለቲካም የማውቀው ልንገርህ። ደስ ይለኛል ጓድ፣ ይንገሩኝ። ባሮ ቱምሳ የኦሮሞ አክራሪ ነበር። በጣም ውስን የሆነ የጠባብ ብሔርተኝነት አቋም ያራምድ ነበር። በዚህ የተነሳ ከኔ ጋር በነበረው የፖለቲካ አመለካከት ልዩነት ምክንያት ሳንስማማ ስለቀረን አኩርፎ ትቶን ሄደ።
ከመሄዱ በፊት ግን አብሮን መስራት ጀምሮ ነበር። ያንን የመሰለ የጠባብነት አቋም ያንጸባርቅ የነበረው ስለ ኦሮሞ ሕዝብ ታሪክ የጠለቀ እውቀትና ግንዛቤ ሳይኖረው ነው። ተገናኝተን በምንወያይበት ጊዜ ሁሉ ጨፈን የሆነ ሐሳብን ይዞ የመጓዝ ባህሪውን ለመታዘብ ችያለሁ። ስለ ኦሮሞ ሕዝብ ያለው ግንዛቤ ሁሉ በጣም የተሳሳተ ነበር። እሱንና እሱን የመሳሰሉ ጠባቦችን የምቃወማቸው ለዚህ ነው። በመሰረቱ የኢትዮጵያ ሕዝብ ታሪክ በአብዛኛው የጦርነት ታሪክ ነው። አንዱ ኃይለኛ ተነስቶ አገር አሸብሮ አንዱን የሰለሞን ዘር ነጋሲ አውርዶ ሌላውን እሱ የሚፈልገውን የሚያነግስበት ወይም ራሱ እንደ ቴዎድሮስ የሚነግስበት ሁኔታ ነበር። አንድ ደጃዝማች ጦር ሰብስቦ ሌላውን ተጎራባች ባላባት የሚወጋበት ታሪክ ነው። ይህንን በዘር አንጻር ካየነው የትም አንደርስም። ዛሬ ጠባቦች የሚያነሱት የኦሮሞ ብሔርተኝነት መንፈስ አማራው ወቅቶን ሚኒሊክ አስገብሮን ጎበና ከርቶን የሚለው ነገር የቅርብ ጊዜን ሂደት መነሻ የሚያደርግ ቁንጽል ሐሳብ ነው። ከዚያ በፊትስ ምን ነበር? በታሪካችን ቤተ ክርስቲያን እያቃጠለ ንጉሥ እያሳደደ ከምስራቅ ተነስቶ ሰሜን ጎንደር የደረሰ የኦሮሞ ወራሪ ኃይል አልነበረም እንዴ? በነ አጼ ኢዮአስ በነ እቴጌ ምንትዋብ ዘመን ኦሮሞዎች በጎንደር ፈላጭ ቆራጭ አልነበሩም? ይህ ሁሉ ኢትዮጵያዊነታቸውን ይፍቃል? የኦሮሞ ሕዝብ ነፃ ይውጣ ሲባል ነፃ የሚወጣው ከማን ነው? ድንበሩ ወሰኑስ የት ነው? በእኔ እምነት ኦሮሞ ኢትዮጵያ፣ ኢትዮጵያም ኦሮሞ ነው። ሊነጣጠል አይችልም። እና ባሮ ቶምሳም የዚህ ትርጉም ሳይገባው ቀርቶ ወይንም እንዲገባው ስላልፈለገ ከምዕራብ ወለጋ ተነስቶ ወደ ምስራቅ ሄደ። ሐረርጌ ውስጥ ሆኖ የኦሮሞን እንቅስቃሴ ለመምራት ፈልጎ ነው ወደዚያ ሄደው። ያልገባው ነገር የእሱ ኦሮሞነት ከምስራቁ ኦሮሞ ጋር የሚጋራው ነገር ያለመኖሩን ነው። የሸዋ ኦሮሞ በሃይማኖቱ በባህሉና በልምዱ አጠገቡ ካለው የሸዋ አማራ ጋር አንድ ነው። በቋንቋ ይለያይ እንደሆነ ነው እንጂ በሌላው ነገር ሁሉ ልዩነት የለውም። ለዚያውም በደብረ ብርሃን፣ በፍቼ፣ በናዝሬትና በሌሎችም የሸዋ ክፍሎች እንደሚታየው ኦሮሞ አማርኛውን አቀላጥፎ ይናገራል። አማራውም ኦሮምኛውን አጣርቶ ይችላል። የሸዋው ኦሮሞ ወይንም የወለጋውም ቢሆን ከሐረሩ ኦሮሞ ጋር አንድ ከሚያደርገው ነገር ይልቅ የሚለያየው ነገር ይበልጣል፣ ሁሉንም በጋራ ከሚያስተሳስራቸው ኢትዮጵያዊነታቸው በቀር። ባሮ ቱምሳም የኦሮሞን ጠባብነት በሐረርጌ ውስጥ ሊያስፋፋ ሲሞክር በገባው ቅራኔ የእሱን ሐሳብ አጥብቀው የሚቃረኑ ኦሮሞዎች ናቸው የገደሉት። ለማጠቃለል ያህል ኦሮሞዎች በቀደመው ዘመን የነበሩበት ቦታና መሬት እየጠበባቸው ሲመጣ መስፋፋት ነበረባቸው። በዚያን ወቅት በመንገዳቸው ላይ የሚያጋጥማቸውን አናሳ ብሔር ሁሉ በፈረስ አጎዳ በማስጎንበስ እያስገበሩ ስፍራውን በብዛታቸው እያጥለቀለቁና እየዋጡት ነው የሄዱት። የያዙትንም ግዛት በገዳ ስርዓት እያስተዳደሩ እስከ ጎንደርና ትግራይ ድረስ ዘልቀዋል። ይህንን ያነሳሁት ለምንድን ነው? አማራውም ፈላሻውም ሁሉም በየተራው ኃይል ሲሰማው ጎረቤቱን ወሯል፣ አስገብሯል። ይህ የመላው ኢትዮጵያ ታሪክ ነው። የእኛ ሕዝብ የተፈጠረው በወራሪዎች ምክንያት ነው። የኢትዮጵያ ሕዝብ አንድ ሞኖሊቲክ የሆነ ብቸኛ ዘር፣ ጎሳ ወይም አንድ ብሔረሰብ አይደለም። አማራም አይደለም፣ ኦሮሞም ወይም ሌላም አይደለም። አንድ የተሰባጠረ ድርና ማግ ሆኖ ተሳስሮ የሚኖር የሕዝቦች ኅብረት ነው። ይህንን ድርና ማግ መለየት አይቻልም። መሞከሩም ህልም ነው፣ ቅዠት ነው። በእምነት በዘርና በቋንቋ መከፋፈል ተገቢ አይደለም። አይደለም እንዴ ጓዳብይ? ልክ ብለዋል ጓድ መንግስቱ። ስለዚህ ድርድራችሁን ኢትዮጵያን በሚጠቅም መንገድ አድርጉ። በየጫካ የገባ አማጺ በደነፋ ቁጥር ደግሞ እንደራደር አትበሉ። ከጫካ ወጥቶ በዓለም መድረክ ከእናንተ እኩል ሲቀመጥ እኮ ተራው አማጺ ስሙ ይገናል። ይህን እንዴት አላሰባችሁትም? አስበነው ነበር ጓድ። የመደራደሪያ ሀገሩን የሚመርጡት እነሱ ናቸው። ምን እናድርግ? ጓዳብይ ፎርዛት ማተር ሌላ አብዮት ውስጥ እንዳላችሁም ይሰማኛል። የምን አብዮት ጓድ? ግራ የመጋባት አብዮት ጓድ። ግራና ቀኙ ጠፍቶባችኋል። አይ ይህ እንኳን የጠላት ወሬ ነው። እኛ ምንም ግራ የገባን ጉዳይ የለም። ከሆነ ጥሩ በሉ፣ እናንተም በርቱ። እስቲ ድርድሩንም መጨረሻውን ያሳየን። በእውነቱ ለእኛ አስበው በኢትዮጵያ ጉዳይ ተጨንቀው ሊያማክሩኝ ስለደወሉ ከልብ ነው የማመሰግነው። አትሳሳት አብይ። ስለ ኢትዮጵያ የምጨነቀው ለእናንተ አስቤ አይደለም። ምንም እንኳ ሞቴ በስደት ሊሆን ከቋፍ ላይ ብቆምም ዛሬም የሀገሬ ጉዳይ ያሳስበኛል። ፎርዛት ማተር በሽታውም ምኑም አለ። በዚህ ዕድሜ ላይ መናደድም የለብኝም። ስለዚህ ቻው፣ ብንሰነባበት ይበጃል። እሺ ቻው፣ ሰላም ሁኑ። የለቅ ለሀገሬ ሕዝብ እንዲበልልኝ፣ መንግስቱ ናፍቋችኋል፣ እናንተስ አልናፈቃችሁትም ወይ በልልኝ። እንግዲህ ፈጣሪ ከፈቀደ በአይነ ሥጋ እንተያይ ይሆናል። እስከዚያው እንደናፈቋቸው ንገርልኝ። ኢትዮጵያ ትቅደም። ውድ የአዲስ አገልግል ቤተሰቦች፣ ቻናላችን ታሪክን እያሳቀች ፖለቲካን እያሽኮረመመች ማጫወት ልምዷ ነው።
ከዚህ አስደሳች ልምድ ለመቋደስ ሰብስክራይብ ያድርጉን። ጨዋታውን ላልሰሙ አሰሟቸው። በተረፈ ጓድ ኮሎኔል መንግስቱ ኃይለማርያም ናፍቃችሁኛል ብለዋል። በቀጣይ ልዩ መሰናዷችን እስክንገናኝ ቸር ቆዩን።